ይህ በደብረ ታቦር አምሳል መሀል ኢትዮጵያ ላይ ከነግርማው የተሰየመው የዝቋላ ተራራ በስጋ ድካም ላይ የነፍስን በረከት የሚያጎናጽፍ በትውልድ ቅብብሎሽ በረድኤተ እግዚአብሔር ተጠብቆ የኖረና በውስጡ የብዙ መናንያን መጠጊያ የሆነ ግሩም ቦታ ነው። ተራራው ቅዱስ ነው። ቦታው ደግሞ የቃል ኪዳን ምድር። እነሆ መላ ዘመናቸውን ሁሉ ስለ ነፍስ ጥሪ ብለው የውጣ ወረድ ድካሙንና ጸባጋንቱን ታግሰው የሚኖሩ መናንያንን ቅዱስ ድካም ልንቀምስ ከበረከታቸውም ልንካፈል ወደ ዝቋላ ተራራ እንወጣለን። በዚያ ቅዱስ ተራራ ላይ የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት አለ። አባታችን ለአንድ ክፍለ ዘመን ያህል ተዘግዝቀው የጸለዩበት የደከሙበትና ቃል ኪዳን የተቀበሉበት ምድር ዛሬም በሕያው ቅርስነቱ የጽናትን ትምህርት ይሰጠናል። ከነበርንበት የነፍስ ድባቴ እንነቃ ዘንድ የመስፈንጠሪያ መንፈሳዊ ኃይልን ያጎናጽፈናል። በጸበል ሜዳውና በውብ አጸዶች መሃል ተዘዋውረን ነፍሳችን ሐሴት ታደርጋለች። እንደ መዝሙረኛውም የእግዚአብሔርን አደባባዮች ትናፍቃለች።